አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ተከታዮች በሙሉ እንዴት ናችሁ? ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን። ዛሬ ትንሽ ትምህርት ይዤላችሁ መጥቻለሁ። እሷም ምንድናት ዩቲዩብ አከፋፈት እንዴት ነው ለምትሉ ነው። እኔ ብዙ ጊዜ ሌሎችን ጠይቅ ነበር ሳልችልበት፣ ነገር ግን እንዴት እንደሆነ አከፋፈቱ ማንንም ሊያሳይ ፈቃደኛ አልነበረም። ያው እድሜ ለዩቲዩብ ዛሬ መቼም ዩቲዩብ ከገቡ ማንኛውም ነገር መማር ይቻላልና በዛ መልኩ ነው ያወቅኩት ማለት ነው። እና አንዳንድ ልጅ ጠይቃችሁኛል። ኢንሻአላህ ዛሬ ስለ ዩቲዩብ አከፋፈት እናያለን። ብዙ አይነት ዘዴ አለ። እቺን ቀላል ናት የተጠቀምኩባት። መጀመሪያ ሴቲንግ ውስጥ እንገባለን። ሴቲንግ ከዛ ሴቲንግ ከገባን በኋላ ጄኔራል ማኔጅመንት ሚላል ጄኔራል ማኔጅመንት እሱን እንነካዋለን። ከዛ ላንጉዌጅ ኤንድ ኢንፑት ሚል አለ። እሱ ቦታ ይወስድና ከዛ በኋላ ላንጉዌጅ ኤንድ ኢንፑት የሚለው ቦታ ሲወስድን እታች አካውንትስ ሚላል አካውንትስ ከዛ ይሄው የተዘረዘረ አካውንት አለ። ታች ነው እኛ መጨረሻ የሚሆን ይሄን አካውንት አይደለም የምንፈልገው፣ አዲስ አካውንት ስለሆነ የምንፈልገው አድ አካውንት። ታች መጨረሻው የፕላስ ምልክት ያላት መጨረሻው ላይ አድ አካውንት እንላታለን። አድ አካውንት ከዛ በኋላ አሁን የምንፈልገው እና ጎግል አካውንት ነው። ጎግል ስለሆነ የምንፈልገው ጎግል አካውንት እንመርጣለን። እዚህ ጋር የተለያየ አካውንቶች መጥተዋል። እነ ፌስቡክ አሉ፣ እነ ኢንስታግራም፣ እነ ቴሌግራም ምናምን አሉ። ስለዚህ አሁን እኛ የምንፈልገው ጎግል ነው። ጎግል አካውንት እንገባለን። ከዛ ጎግልን ስንመርጥ የጀዋላችንን የሆነ ኮድ ይጠይቀናል። የጀዋላችንን ፓተርን እናስገባለን። ጀዋላችንን የምንቆልፍበት ፓስወርድ ማለት ነው። ያን ፓተርን ካስገባን በኋላ እዚህ ጋር ኢሜል ኦር ፎን ነምበር ይላል። ኢሜላችሁና ፎን ነምበር አስገቡ ይላል። ይሄ ደግሞ በፊት ተከፍቶ የነበረ ኢሜላችን ለመመለስ ነው። እና የምንፈልገው አዲስ ስለሆነ ክሬት አካውንት እንላለን። ክሬት አካውንት ፎር ማይሰልፍ። ከዛ አሁን ስማችንን እናስገባለን። ስማችንን ላስት ኔም እና ፈርስት ኔም የራሳችን ስም የአባታችን ስም ወይም የራሳችንን ስምና የስማችን ቀጥለን እናስገባው መገለጫ። ከዛ ኔክስት እንላለን። ከዛ መርሳት የሌለብን ነገሮች አሉ። የተወለድንበትን ቀን፣ ወር፣ ዓመተ ምህረት፣ የዩቲዩባችንን ኢሜል፣ ዩቲዩብ የከፈትንበትን ቴሌፎን ነምበር እና ዩቲዩብ የከፈትንበትን ፓስወርድ ለምን ገንዘብ ከሰራንበት ያስፈልገና ማለት ነው። አሁን የተወለድንበትን ቀን ጻፉ ይለናል። እሺ ከዛ ፌብሩዋሪ እኔ በራሴ ነው ያው እኔ ስላለኝ ይሄ ለእናንተ ማሳያ ነው። ግን እድሜውን ትንሽ ዝቅ አድርጎት 1975 1976 እንደዛ ዝቅ ሲል ጥሩ ነው ማለት ነው። ይሄው አሁን የተወለድኩበት ቀን ወርና ዓመተ ምህረት ጻፍኩኝ። ከዛ በኋላ ጀንደር የሚለው አለ። ጀንደር የሚለው ላይ ወንዶች ከሆኑ ሜል፣ ሴቶች ከሆኑ ደግሞ ፊሜል ነው የምንለው። ፊሜል አልኩ። ከዛ መጨረሻ ኔክስት፣ ታች ላይ ኔክስት። ከዛም በኋላ አሁን የጻፍኩትን ጂሜል አምጥቶልኛል። አሁን የጻፍኩትን ስሜን በጂሜል መልክ አምጥቶልኛል። ስለዚህ እዚሁ መርጠዋለሁ ማለት ነው። የመጀመሪያውን ግን ይሄን ጽፈን መያዝ አለብን ማለት ነው። ከዛ ኔክስት፣ ታች ላይ ኔክስት። ከዛ አሁን ፓስወርድ ይለናል። ከዛ አሁን ፓስወርድ ይለናል። ታች ላይ ኮንፈርም የሚላል። ኮንፈርም የሚለው ላይ ያንኑ ፓስወርድ ነው ምን ደግሞ ማለሽ ከዛም በኋላ የተሳሳተ ካለ እንደዚህ አድርገን ማየት እንችላለን። ከዛ በኋላ አሁን ፓስወርድ ካስገባ በኋላ ኔክስት ነው የምንለው። ፓስወርዱና ኮንፈርም የሚለው የተለያየ እንዳይመስላችሁ ያንኑ ላይ የጻፍነውን ፓስወርድ ነው የምንደግመው። ከዛ ኔክስት ኦኬ። ከዛ ፎን ነምበር አስገቢ ይለኛል። ፎን ነምበር አስገቢ ይለኛል ማለት ነው። እዚህ ጋር ፎን ነምበር ስታስገቡ
የራሳችሁ ያልተዘጋ ነምበር ነው የምታስገቡት። ያልተዘጋ የምትጠቀሙበትን ቁጥር ነው የምታስገቡት። ከዛ ኔክስት እንለዋለን። ከዛ አሁን መጣልኝ፣ ኮዱ መጣልኝ። ያው ራሱ ኮዱን ከላይ ይጽፍልኛል ማለት ነው። ኮዱን ከላይ እሱ ራሱ ይጽፋል ማለት ነው። ስለዚህ እኛ አሁን የምንለው ምንድነው ታች ነው። ታች መጨረሻ ላይ ኮዱን ራሱ ጻፈ። خلاص ምን እንላለን? ስኪፕ፣ መጨረሻ ላይ ያለው ስኪፕ። ኦኬ አሁን ጉግል ከፈትኩኝ። ይሄው መጣልኝ የከፈትኩት ጉግል። ከዛ ምን እላለሁ? ኔክስት። ከዛ ይሄ እነዚህ ተርሞቹ የዩቲዩብ ህግ ናቸው። ያው በእነዚህ ህግ ነው መጠቀም ያለብን። እነሱን ማንበብና በእነሱ መስራት አለብን ማለት። ስለዚህ መጨረሻ ላይ ይሄን ካነበብን በኋላ ምን እንላለን? አይ አግሪ እንላለን። አይ አግሪ። ከዛም በኋላ ከዚህ እንወጣለን። ሐላስ አሁን እንዘጋውና እንወጣለን። ከወጣን በኋላ ወደ ዩቲዩብ እንሄዳለን። ዩቲዩብ ቅድም ስናልከው ዩቲዩብ እንሄድና እዚህ ጋር መጀመሪያው ፕሮፋይላችን ነው የምንሄደው። ፕሮፋይል ምልክት አለ እዚህ ላይ። ያው እኔ ሌላ ስላለኝ እንደዚህ ምን መጣው የእናንተ ዝም ብሎ ሊመጣ ይችላል። የዚህ ጋር የፕሮፋይላችንን ቦታ እንነካዋለን። ከዛ እዚህ ጋር እንሄዳለን። እንደዚህ እኮ ነው የሚመጣል። መጀመሪያ እዚህ ጋር እንነካዋለን። ከዛ አሁን እናንተ እኔ የኔ ዩቲዩብ እዚህ ጋር ነው አሁን ያመጣሁት ዩቲዩብ ማለት ነው። ከዛም በኋላ ይሄ ማለት ነው ይሄ እንደዚህ እኮ ነው የሚመጣልኝ። እንደዚህ እኮ ነው የሚመጣልኝ። ከዛ ገና ዩቲዩብ አልሆነም ይሄ ነገር ጎግል ነው። ስለዚህ ምን ማድረግ አለብን? ዩር ቻናል አለ። ከዛ ይሄው ስሜን መቀየር ከፈለኩ ይሄው እዚህ ጋር መቀየር እችላለሁ ማለት ነው። ስሜን መቀየር ከፈለኩ ይሄው እዚህ ጋር ስሜን መቀየር እችላለሁ። ከዛም በኋላ አሁን እንትን እንዲሆን ይሄ ነገር አካውንት እንዲሆን ይሄ ጎግል አካውንት እንዲሆን ምን እላለሁ መጨረሻ ላይ ክሬኤት ቻናል እዚህ ጋር ክሬኤት ቻናል ካላልኩት ክሬኤት ሊሆንልኝ አይችልም ማለት ነው። ከዛ ክሬኤት ቻናል እለዋለሁ። አራስ በዚህ መልኩ አለቀ ማለት ነው። ከዚህ በኋላ የሚቀረው ፕሮፋይል ማስገባትና የተለያዩ እንትኖችን የፖስት ቦታ እንዴት እንደሆነ ነው። ሐላስ አሁን ይሄው ከፈተልኝ ቻናሌ። አሁን ቻናል ሆኖልኛል ማለት ነው። ሰብስክራይብ ይላል። ከዛም በኋላ ቪዲዮ ለመላክ እዚህ ጋር ቪዲዮ ቤት እንገባለን። እዚች ጋር መጀመሪያ ጋር እሷን ስንጫናት ወደ ፎቶ ቤት ይወስደናል። ይሄው ከዚህ ጋር የተለያየ አለ። እኛ የምንፈልገውን መርጠን እናመጣለን ማለት ነው። ከዛም በኋላ ደግሞ ሌላው ምንድነው የፕሮፋይላችን ጉዳይ ነው። ፕሮፋይላችንን ለማቀየር ደግሞ እንዴት ነው የምንጠቀመው? ቻናላችን ላይ እንገባለን። ከዛ ቻናላችን ላይ ቻናል የሚለውን ከተጫን በኋላ እንደዚህ የሴቲንግ ምልክት ይመጣልና ለሴቲንግ ምልክት እሷን እንጫናታለን። ከዛ የሴቲንግ ምልክት ይመጣልና ከዛ እዚህ ጋር የፎቶ አይነት የካሜራው አይነት ስመጣለች ጫን እንላታለን አንድ ጊዜ። ከዛ ምን ይላል? ቹዝ ፍሮም ዩር ፎን ይላል። ከጀዋላችን ፎቶ እንመርጣለን ማለት ነው። የፈለግነውን ፎቶ እንደዚህ ይወስደናል። አሁን ለምሳሌ እዚህ ጋር ይወስደናል። የፈለግነውን ከዚህ ፎቶ አንጥተን እንፖስታለን ማለት ነው። ከዛ እዚህ ጋር ዲስክሪፕሽን ይላል። እዚህ ጋር ዲስክሪፕሽን እና የምንጠቀምበት ዩቲዩብ ምን አይነት እንደሆነ የምንጠቀመው የትምህርት አይነት እስላማዊ ትምህርት ወይም የተለያየ አዝናኝ ትምህርት እንደዚህ ብለን እዚህ ጋር ዲስክሪፕሽን እንጽፋለን ማለት ነው። ይሄ ደግሞ ኦንላይናችን እንትናችን እንዳይታይ ሰብስክራይቡ እንዲታይ ወይም ካልፈለግን እናጥፈዋለን፣ ከፈለግን ደግሞ እንተዋለን ማለት ነው። በዚህ መልኩ ነው ስም መቀየር ከፈለግን። ለምሳሌ ስም መቀየር ከፈለግን እዚች ጋር ያለችው አንድ ጊዜ መነካትና ይሄው እዚህ ይመጣልና ስማችንን መቀየር እንችላለን ማለት ነው። የዛሬው ትምህርት ይሄን ይመስል ነበር። ቀጣይ ደግሞ እንዴት አድርገን ቪዲዮዎችን እንትን እንደምንል ፖስት ኤዲት እንደምናደርግና ኦዲዮ ሳንጥተን እንዴት እንደምናቀነባብር ካይን ማስተር የሚባል አለ። እሱንስ እንዴት እንደምናገኘው
ቀጣይ የምንቀጥል ይሆናል ማለት ነው። ለዛሬ እዚሁ በቃለሁ።